ቹኒና ነኝ። መቼም የኔ ነገር አያርመኝም። ቆይ እስኪ ለምንድነው ቤት ውስጥ ሆኜ የሆነ ቀን መውጣት አስጠላኝና ለምንድነው ታዋቂ ከሆነው አፕሊኬሽናቸው ላይ ልክ እንደ ኡበር ልክ እንደ ጠለባት ወይ ደግሞ ልክ እንደ ራይድ ያለ አፕሊኬሽን አለ። ያንን ለትራንስፖርት ነው የሚጠቀሙበት አላቅም። ግን እዚህ እንትን ላይ የተገነዘብኩትኝ ፊሊፒንስ ላይ ግራብ የተባለ አፕሊኬሽን አላቸው። ያ አፕሊኬሽን ለምግብም ይሆናል፣ ግሮሰሪ ሾፕ ታረጉበታላችሁ፣ ደግሞ ለመኪናም ይሆናል። ከዛ መጀመሪያ ላይ እኔ ያው ሁሌ የምጠቀምበት ለታክሲ ነው። ቆይ እስኪ ዛሬ ደግሞ ለምንድነው ምግብ እንዴት ኦርደር እንደማደርግ ፊሊፒንስ ላይ ለምን አላሳያችሁም? ለምን ልምዴን አላካፍላችሁም? ሊጠቅማችሁ ላይጠቅማችሁ እኮ ይችላል። አሮን ነው ግን እኔ ከጠቀማችሁ ጥሩ ነው፣ ካልጠቀማችሁም ደግሞ ጀስት በቃ አትሊስት ቪዲዮውን ሰርቻለሁ እና እንደዛ ነው። መብላት የፈለኩት ማክዶናልድ ነበር። ሆኖም ሀሳቤን ቀይሬ ለምን ኬኤፍሲያቸውን አልሞክርላቸውም አልኩኝ። ኬኤፍሲያቸው ላይ ልክ እንደ ጆሊቢ በጣም እንደዚህ ምርጫ አለ። ምሳሌ አንድ ዶሮና ሩዝ ምናምን ይመጣላቸዋል። ፊሊፒንስ ሲሆን ሁሉም ሰው ሩዝ ይበላል እና ደግሞ ይሄንን ኬኤፍሲን የመረጥኩበት ዶሮ ነው ብዬ ስላሰብኩኝና እኔ ደግሞ የአሳማ ስጋ ስለማልበላ ነበረ። አብዛኛው የሚሰራው ምግብ ላይ የአሳማ ስጋ የመሳሰሉት አይጠፋበትም እና ለዛ ነበረ። እና እንደምታዩት ኦርደር አደረኩኝ። ዋጋውም እጅግ በጣም ተመጣጣኝ ነበረ። ስፕራይት እና ዚንገር ቺከን ነበር ኦርደር ያደረኩትኝ። ከመጣ በኋላ ግን በጣም ነው ዲስአፖይንትድ የሆንኩትኝ። በጣም ይቅርታ፣ በጣም ነበር የሚያሳዝነው። አንደኛ ምግቡ ይቅር ይበለኝ እግዚአብሔር፣ ምግቡ በቃ ልክ አይደለም። እንትኑ በቃ ውስጡ እንትን ስትሉት በቃ ምንም በቃ ልክ ያልሆነ ነው የማውቀው። ኬኤፍሲ እንዲህ ነው እንዴ እስክል በቃ ልክ ያልሆነ ነገር ነው ያዩት። ሁለተኛ ደግሞ መጠጡ ክሎር ነው የሚለው። እኔ ፍሌክስ እንትን ፊሊፒንስ ለቄ ስለወጡ አይደለም ይሄንን እምላችሁ። ግን ለማንኛውም እናንተ የምትጠጡትን እኔ ስፕራይት ኮካ ምናምን ብዙ አልወድም፣ ግን እስኪ የምትጠጡትን ነገር አጣጥማችሁ ትጠጣላችሁ ወይ ነው። የዛን ቀን ተሳስቼ አጣጥሜ ብጠጣ የጠጣሁትም የበላሁትም ነገር ሮንግ ሆነ። ስለዚህ እርግፍ አድርጌ ሳልበላ ተውኩትኝ ማለት ነው። ለማንኛውም እንደ ልምድ ግን እንደዚህ አይነት ልምድ አሳልፍ ያለሁኝ ማለት ነው። ሌላው ደግሞ ለእናንተ መንገር እንፈልገው ልክ ምሳሌ ሌላ ሀገር ስትሄዱ እንደውም ጃኒ ግራብን ታይላንድ ላይ ሲጠቀም አይቻለሁኝ። ሌላ ሀገር ስትሄዱ ልክ እንደ ኡበር፣ ግራብ ወይ ደግሞ እዛ ሀገር ያለውን አፕሊኬሽን ጠይቃችሁ ብትሳፈሩ ይሻላል። ካለበለዚያ ግን ለአጭበርባሪዎች ትጋለጣላችሁ ማለት ነው። በተረፈ የዛሬ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው። ፕሊዝ በእናታችሁ ቪዲዮን ሼር፣ ሰብስክራይብ፣ ላይክ በእናታችሁ አድርጋችሁ አበረታቱኝ ፕሊዝ እባካችሁን። አመሰግናለሁ።